ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ መዲ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ፈሶሊያ ጥብስ ማለት ነው የፈሶሊያ ጥብስ ልሰራ ነው ማለት ነው። አብረን እንስራ። ፈሶሊያ በካሮት የሚያስፈልገኝ እዚህ ጋር ካሮት ማነው ፈሶሊያ አለኝ። ካሮትም እንደዚሁ በቀጫጭኑ የተከተፋለኝ፣ ሽንኩርትም በቀጫጭኑ የተከተፈ፣ ነጭ ሽንኩርት በትላልቁ ይሄንን እንደዚህ ትንሽ ከተፍ ያለው፣ በዚህ ደግሞ የቀረውን አደቀዋለሁ ማለት ነው። ቃሪያ አለኝ፣ ቅመማ ቅመሞች በኋላ ላይ ያሳያችኋለሁኝ። ያው ቀላል ነው። እዚህ ጋር የፒዛ መጋገሪያ ጥጃለሁ ማለት ነው። ዘይት አረጋለሁ። መጀመሪያ የምጠብሰው ፈሶሊያዬን ነው። ዘይት አናበዛም፣ በትንሹ ያው ጥብስ ነው የምናደርገው ይሄንን መጀመሪያ ማለት ነው፣ በዘይት ብቻ ቆንጆ እንዲሆንልን ማለት ነው። ዘይታችን ሞቅ ብሏል። ከዛ እንደዚህ አድርገን ሁሉንም ፈሶሊያ እንጨምራለን ማለት ነው። በዚህ መልኩ እንጠብሳለን ማለት ነው በደንብ። ያው ቀን ቀን እኛ ቤት እኔ የተከራየሁበት ቤት ውስጥ በጣም ኃይሉ ያነሰ ነው። ኮምቦልቻ በጣም ፓወር አለ፣ ግን እዚህ ቤት ውስጥ የዱሮ ቆጣሪ ይመስለኛል ቤቱ የዱሮ ስሪት ስለሆነ ፓወሩ በቃ ያን ያህል አይደለም። ቀን ቀን ማለት ነው፣ ማታ ማታ ይሻላል። እንደዚህ ጥብስ እስከሚል እንተዋለን ይሄንን። ከዛ ሀባይብ እንደዚህ ቆንጆ ሆኖ ከተጠበሰ በኋላ እንደምታዩት ቆንጆ ሆኗል፣ በስሏል። ትንሽ ነው የሚቀረው። ያው ካሮት ሽንኩርት ምናምን ጋር አንድ ላይ እንትንለዋለሁ ማለት ነው። ጠብሰዋለሁ። እንደገና ምን አደርጋለሁ መሰላችሁ? ይሄንን አወጣና ሽንኩርቴን ጠብሳለሁ መጀመሪያ። እንግዲህ ሀባይ ሽንኩርታችንን እንጨምራለን። በነገራችን ላይ አረንጓዴ ይበላል እንዴ? አረንጓዴ እንዴት ነው የሚበላው እያለች እህቴ እየፎገረች ነው ማለት ነው። እና ገጠር ያው ይሄ እኛ ጋር ገጠር እያለን አናውቅም መበላትን እና ያው ይበላል እንደ አረንጓዴ እንዴት ነው የሚበላው እያለች እህቴ ማለት ነው፣ እየፎገረች ነው። አገራችን እነዚህ አረብ ሀገር የሚበሉ ምግቦች ቢለመዱ የምር በጣም ደስ ይላል ማለት ነው። ለምሳሌ ይሄ ፈሶሊያ፣ ይሄ ባድንጃል እኔ ሰርቼ ብዙም አልወደዱትም መሰለን። የተወሰኑት ትንሽ በሉ፣ የተወሰኑት አንፈልግም ብለው እምቢ ያሉት ማለት ነው። ግን እነዚህ የአረብ ሀገር ምግቦች በደንብ ቢለመዱ ሀገራችን ላይ በጣም ቆንጆ ነበር ሀቂቃ ማለት ነው። እና ይሄ ፈሶሊያ አሁን ብዙ ጥቅም አለው። ጥቅሞቹ ብዙ ናቸው። እንደዚህ አሁን እኔ ባልዘረዝርላችሁም፣ ላኪን እኛ ገጠር ያለ ነው ብዙም አናውቀውም። እና እንዴት ነው የሚበላው ምናምን እያለችኝ እየሳቀችብኝ ነበረ ስጠብሰው ማለት ነው። ለምን አምጥተሽው ነው ፍሪጅ ያረግሽው እያለችኝ ማለት ነው። ዛህራ ለምን አምጥተሽው ነው ያልሽኝ? እኔ እኮ ከገጠር ለቃቅም ያመጣልሽ ነበር እያለችኝ ማለት ነው። እና እንደዚህ ሽንኩርታችንን ነጭ ሽንኩርትን በትላልቁ የከተፍኩትን አብሬ እየጠበስኩት ነው። በጣም ቆንጆ ነው የሚያደርገው። ነጭ ሽንኩርት መጀመሪያ በዘይት ከተጠበሰ የምር ምግቡ ሁሉ ይጣፍጣል ማለት ነው። ከዛ ሽንኩርታችንን ትንሽ ጠበስ እናደርግና ከዛ ሀባይ ካሮታችንን እንጨምራለን ማለት ነው። ሽንኩርታችን ትንሽ ጠበስ ካለ በኋላ እንደዚህ በቀጫጭኑ የተከተፈ ካሮት ነው። ከዛ ይሄንን እንጠብስና ለየት አያምርም ባለ። እኔ አትክልት ነገር በጣም ነው የምወደው። በዛ ላይ ደግሞ አሁን የአትክልቱ የካሮቱም የድንቹም የሁሉም ሰዓት ነው ገበያ ላይ። ካሮትም አሁን ቅናሽ ነው። ትንሽ ቲማቲም ብቻ ነው ውዱ። ጎመኑ ምኑ በቃ ገበያ ሄዳችሁ ሆዳችሁ ሙልት ብሎ ነው የምትመጡት ማለት ነው። በነገራችን ላይ ሀገራችን ሁሉም ነገር ገበያ ይወደድ እንጂ ቤት ውስጥ ረካዓ ነው። ማሻአላ በጣም ሁሉም ነገር ሞልቷል ማለት ነው። እውነት ለመናገር 2-3 ሆነን እኛ አሁን ሙሉ ቤተሰቡ ነን 2 እንጀራ ነው የምንበላው፣ 6 ወይ 5 ሆነን ማለት ነው። እና ያ ማለት ቤት ውስጥ በቃ ማሻአላ ነው። ውጭ ላይ ነው የሚንገበገበው። ውጭ ላይ ስትሄዱ ያስጨንቃል። ግን ደግሞ በየቤቱ ስታዩ ምግብ ተትረፍርፎ በየአይነት አንድ አይነት መብላት የማይችለው ሁሉ በየአይነት ነው የሚበላው አሁንና ምንም አትጨናነቁ ለማለት ያክል ነው። እና እንደዚህ ሆኖ እየበሰለልን ነው። እና ሀባይ በሀገራችን ቢለመድልን ብዙ የኢትዮጵያ የብዙ አይነት አትክልት መብቀያ አገር ነው። ማሻአላ ተባረከ ረህማን ነው ሁሉም ነገር። ግን
ሀገሬው የኢትዮጵያ ሕዝብ ስለማይመገብ ነው እንጂ አረብ ሀገር ያለውን ሁሉ ያበቅላል። እንደውም ከዛ ሌላ ራሱ ቢሰጡት የኢትዮጵያ መሬት ያበቅላል። እና እንደዛ ቢሆን እኔ ምኞቴ ነው ሀቂቃ ማለት ነው። አሁን ገበያ ሂድት ስትሉ በአሁኑ ሰዓት ማለት ነው የአትክልት ሰዓት ስለሆነ እንደነገርኳችሁ ሰላጣው፣ ጎመኑ፣ ምኑ በቃ ማሻአላ ባገዙ ራሱ ሆዳችሁ ሞልቶ ነው የምትመጡት። እና እነዚህ አንዳንድ ምግቦች ቢለመዱ ሀገራችን በጣም አሪፍ ነበረ። አልሙሄም እንደዚህ ሆኖ ሽንኩርታችንና ካሮታችን ጥብስ እያለ ነው። ትንሽ ይጠበስና ከዛ በኋላ የጠበስነውን በሶሌ አምጥተን እንጨምራለን ማለት ነው። እንደዚህ ትንሽ ነው የሚቀረው፣ በስሏል። ከሽንኩርቱና ከሽንኩርቱ ይሄ ቅመማ ቅመሙ ጋር አንድ እንትን ጣዕም እንዲይዝልንና ትንሽ ነው ጠበስ የምናደርገው። ከዛ እንደዚህ አድርገን እናዋህዳለን ማለት ነው። ያ ሰላም ከለሩ ራሱ በጣም ነው የሚያምረው። እንደዚህ አንዳንድ ጊዜ አረንጓዴ እና ካሮት ምናምን ነገሮች አስፈላጊ ናቸው። ከጣዕማቸውን ባሻገር አይምሮ ያድሳሉ። እኔ እንደዚህ አይነት ምግብ ሳየው ራሱ አይምሮ ይታደሳል ማለት ነው። እና የምግብ ፍላጎት ራሱ የሚዘጋችሁ ከሆነ እንደዚህ አትክልት ነገሮች ብሉ። ከዛ ሀባይ በሚያስፈልገን እዚህ ጋር የተፈጨ ቁንዶ በርበሬ አለ። እዚህ ጋር ደግሞ የተፈጨ ድንብላል አለኝ። ሌላ ጨው እና ክኖር ነው የምጠቀመው። እዚህ ጋር ጨው አደርጋለሁ። ከዛ ቁንዶ በርበሬ አንድ ሻይ ማንኪያ ቁንዶ በርበሬ አደርጋለሁ። እንደ ፍላጎታችሁ ነው። እሱን እንደ ፍላጎታችሁ ያኔ ቅመም ማለት ነው። ከዛ የተፈጨ ድንብላል ማለት እንደዚሁ እንደ ፍላጎታችሁ ማድረግ ትችላላችሁ። ከዛ ይሄንን እናዋህዳለን፣ አንድ ላይ እንጠብሰዋለን ማለት ነው። ከዛ እንደዚህ በደንብ ተጠብሷል። ቅመማ ቅመሙን ወስዷል። ከዛ እዚህ ጋር ክኖር ነው ያረኩት። ክኖር እኔ ብዙም ተጠቃሚ አይደለሁም፣ ላኪን ትንሽ ዛሬ ይሄ አትክልቱ ጣፈጥ እንዲል ስለፈለኩ አድርጌበታለሁ ማለት ነው። እና ይሄን የመሰለ ፈሶሊያ ጥብስ ደርሷል ማለት ነው። ለመመገብ ደርሷል። ከዛ አሁን ምን እናደርጋለን? ቃሪያችንን ጨምርና ትንሽ ከደን እናደርገዋለን። ከዛ በኋላ እናጠፋለን ማለት ነው። ቃሪያችንን እንደምታዩት እንደዚህ ቆራርጬዋለሁ። ትላልቅ ነው። ይሄም አረንጓዴ ሆኖ ይሄኛው አረንጓዴ ሆኖ እንዳያቃጥለን ደግሞ ስንበላው ቃሪያው በጣም የሚያቃጥል አይነት ነውና ከዛ ሀባይብ እንደዚህ ሆኖ ደርሶልናል ማለት ነው። ከዛ ዛህራ ምን እንደምትል እንሰማለን። ሀሳቧን ተለውጣለች ወይስ ይበላል እንዳለችው ትቀራለች? እናያለን ማለት ነው። ከዛ ሀባይብ እንደዚህ ምሳ እናቀርባለን ማለት ነው። በየአይነት ሆነ። ሽሮ አሁን ነው የሰራሁት። ይሄንንም አሁን ነው የሰራሁት። ላኪን ምስርና ቀይ ስር ትናንትና የተሰራ ስለነበረ እንደዚህ አድርገን እናቀርባለን ማለት ነው። ያው በየአይነት ሆነ። ማሻአላ በጣም ነው የሚያምረው። የሚጣፍጠውም እንደዛው በጣም ቆንጆ በየአይነት አያችሁት። ማሻአላ። ከዛ ቃሪያ እንግዲህ ደግሞ ለሚፈልግ ሰው ቃሪያ እንደዚህና እንደዚህ ጣል እናደርግበታለን ማለት ነው። ከዛ ሀባይብ እንደዚህ ምሳችንን አህሪቡ ተፈደሉ። ዛህራን እንግዲህ ቀምሳ ትነግረናለች ማለት ነው። በጣም ነው የሚጣፍጠው በእንጀራ። ወድሻል እንግዲህ ፈሶሊያ አልበላም ትያለሽ አትይም? እንደዚህ የሚጣፍጣል መሰለሽም? ምንድን ነበር የመሰለሽ? አረንጓዴ የሚበላ ስላልመሰለኝ ነው። በነገራችን ላይ ያው ካላየ ነው አናውቀውም። አሁን መሰለን በእኛ በአካባቢያችን በገጠር አይበላም እና ለዛም ይመስለኛል። አልሙሄም ተፈደሉ። ምሳ እንብላ። ምሳ እየበላን ነው። ከወደዳችሁት ላይክ ሸር እያደረጋችሁ እላችኋለሁኝ ሀባይብ። እኔ በጣም እወዳችኋለሁ። ከኔ በላይ ያለ ይወደዳችሁ። የምትወዱኝ የምታከብሩኝ ኑሩልኝ። ባለአዲስ ቪዲዮ እመጣለሁ ማለት ነው።